በጎርጎራው የሄሊኮፕተር አደጋ ህይወታቸው ያለፈና ከፍተኛ ጉዳትን አስተናግደው በሆስፒታል ጽኑ ህሙማን ክፍል ውስጥ ያሉ ባለስልጣናት አስደስራቸው ወጥተዋል የተባለው ትናንት የባህር ዳር ከተማን መግቢያና መውጫ መንገዶቹ ዘግተው የዋለው ስርዓቱ በጥበባይከውን ስፔሻላይዝድ ሆስፒታል ያስተኛቸው ባለስልጣናት ምሽት 4 ሰዓት ላይ ወደ አዲስ አበባ አውጥቶ እንደወሰዳቸው ታውቋል። ከትላንት በስቲያ ጎንደር ጎርጎራ ላይ በተከሰተው ሄሊኮፕተር ህይወታቸው ካለፈ ተሳፋሪዎች መካከል አንዱ የኢትዮጵያ ዜና አገልግሎት ከፍተኛ የካሜራ ባለሙያ የሆነው አቶ ቡዛዮ ብርሃኑ መኮንን እንደሆነ በይፋ ተገልጿል። የካሜራ ባለሙያው ህልፈትን ተከትሎ ምንም እንኳን በሄሊኮፕተር አደጋ መሞቱን ባይገልጽም የኢትዮጵያ ዜና አገልግሎት ሰኔ 9 ቀን 2017 ዓ.ም የያዘን መግለጫ ማውጣቱን ሚዲያችን ተመልክቷል። በጎርጎራ ነበሩ ከተባሉት ከፍተኛ የመንግስት ኃላፊዎች መካከል ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የጠቅላይ ሚኒስትሩ የተረት ተረት አማካሪ አቶ ዳንኤል ክብረት፣ ርዕሰ ብሔሩ ፕሬዝዳንት ታዬ አጽቀሥላሴ፣ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች የፌዴራልና የክልል ባለስልጣናት ይጠቀሳሉ። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ግን በጎርጎራ ታይቶ የነበረ ቢሆንም ከአደጋው በኋላ አለመታየታቸው አነጋጋሪ ጉዳይ ሆኗል። ከትናንት በስቲያ ሰኔ 8 ቀን 2017 ዓ.ም በጎንደር ቀጠና ልዩ ቦታው ጎርጎራ ገበታ ለሀገር የተሰኘው ፕሮጀክትን ጎብኝተው በመመለስ ላይ የነበሩ የመንግስት ከፍተኛ አመራሮች ከወደ ፋኖ በተሰነዘረባቸው የአርፒጂ ጥቃት ተሳፍረውባት የነበረችው ሄሊኮፕተር መከስከሷን ኢትዮኪል መዘገቡ አይዘነጋም። አደጋውን ተከትሎ ያገዛዙ የፕሮፓጋንዳ ክፍል የተለያዩና እርስ በርሳቸው የሚጣረሱ መረጃዎችን ሲያሰራጩ ያለ ሲሆን ከነዚህ መካከል አንዳንዶቹ ሄሊኮፕተሩ የተከሰከሰው ወደ ፋኖ በተፈጸመ ጥቃት ሳይሆን በቴክኒክ ችግር ነው የሚል መረጃ ተሰራጭቷል። የአፋብኃ በጎጃም ቀጠና በዛሬው ዕለት ከማንኩሳ ከተማ ከተለያዩ አቅጣጫዎች በአብደጎማ በማናናዛ በዛባ ቀበሌዎች ለዘረፋና በሰከላ ለነበረ ውጊያ ኃይል ለመቀነስ ቢገባም የምድር ድሮኗ የቢተው ሻለቃ ተሰባስበው ለማጥቃት የመጣውን ዘራፊ ኃይል ድል አድርጋ መልሳለች ነው የተባለው። በተለይም በማና ቀጠና የገባው ዘራፊ ቡድን የጁላ ሰራዊት በውጊያ ሰዓት በተመቱበት አባላት በመናደብ አካባቢው ማህበረሰብ ላይ ዘረፋ እንደፈጸመ ለሚዲያችን የደረሰ መረጃ አመላክታል። በዚህም በአካባቢው ካለው ቤት ለቤት በመግባት ለምግብ ብለው ያስቀመጡትን እህል ጭነው ዘርፈው ከወሰዱ በኋላ ያልቻለውን ደግሞ አውጥቶ ሜዳ ላይ በትኖት እንደሄደ ነው የተረጋገጠው። ይህ የሚያሳየው ቅልብ ወዳሙ ሰራዊት ህብረተሰቡን በተለያዩ ጉዳዮች ላይ የሚደርሰው ጫና ምን ያክል ለአማራ ያላቸውን ጭንካኔ እንደሚያሳይ፣ ህዝቡን በጦርነት በረሃ ማዳከም፣ ለገበያ የሚጓጓዝበትን መንገድ በመዝጋት ከቤተሰብ ጋር ተጠያይቆ እንዳይሞት እያደረጉት ይገኛሉ። ይህንን ተረድቶ ለህዝብ የወጣው ፋኖ በተለያዩ አቅጣጫዎች የመጣውን ወራሪ በአጠቃላይ 7 ሞት ቁጥሩ ያልታወቀ ቁስለኛ በማድረግ መልሰዋቸዋል የተባለው። እኛ ለፖለቲካ ፍጆታ እንደምናውለው ጽንፈኛ ብለን ለብቻ ነጥለን እንደምንጠራው ሳይሆን ለኦሮሞ ህዝብ አማራ የሚባል ኋላ ቀር ህዝብ ነው ጠላቱ ሲል አቶ ሽመልስ አብዲሳ ተናግሯል። የወሳኝ መረጃ በድብቅ ሲካሄድ በሰነበተው በአዳማ ኢሊሌ ቁጥር 2 ሆቴል ውስጥ በቢዛሞ መረጃ ክፍል በኩል የተመነተፈ አነጋጋሪ መረጃ ነው ተብሏል። ሽመልስ አብዲሳም ከስሩ የተኮለኮሉ ግልገል ካድሬዎች፣ ሄደ ስንቄዎች፣ ቄሮዎችን፣ ቅሪቶቹን፣ አባገዳዎቹን፣ አባ ሞጋሳዎችን፣ የጉድፊቻ ሴናተሮችን፣ አባ ቶርቢዎችን፣ የኦሮሞ ባህል ሀብቶችን፣ በአጠቃላይ በኦሮሚያ ምድር የሚገኙ የባህል አምባሳደሮችን የኦሮሞ ህዝብ በሃይማኖት፣ በባህል፣ በቋንቋ ያስተምራሉ፣ ቢናገሩ ይደመጣሉ ያሉ ተጽዕኖ ፈጣሪ ግለሰቦችና ቡድኖች እንዲሁም ደግሞ ተወካዮቻቸውን ያቀፈ ለ5 ቀን የቆየ ሚስጥራዊ ስብሰባ ነበር። የኢትዮጵያ አየር መንገድ ወደ እስራኤል ቴል አቪቭ የሚያደርገውን በረራ ማቋረጡን ተናገረ። አየር መንገዱ በእስራኤል በተፈጠረ ወቅታዊ ሁኔታ ምክንያት ወደ ቴል አቪቭ የምናደርገውን በረራ በጊዜያዊነት የተቋረጠ መሆኑን ገልጻለች ሲል በማህበራዊ ትስስር ገጾቹ ባወጣው መግለጫ አስረድቷል። በበረራው መቋረጥ ምክንያት ለሚፈጠረው መጉላላት ሁሉ ይቅርታ የጠየቀው አየር መንገዱ አዳዲስ መረጃዎች ሲኖሩ አሳውቃለሁ ብሏል።
እስራኤል ከኢራን ጋር ወደ ተባባሰ ጦርነት የገባች መሆኑም ታውቋል። አሳሳቢ መረጃ ከደቂቃዎች በፊት የኢራን ብሔራዊ ቴሌቪዥን ባወጣው መረጃ ኢራን ኢትዮጵያ በቀጥታ አደጋ ውስጥ ሊከት የሚችለውን እርምጃ ወስዳለሁ ስትል ማስጠንቀቂያ ሰጥታለች። በዚህ መሰረት ኢራን እስራኤልን እንዳታጠቃ ለመከላከል የሚሞክሩትን እንደ አሜሪካ፣ ዩናይትድ ኪንግደም፣ የኢዩ ሀገራት ወታደራዊ ጣቢያዎቻቸውንና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ብላለች። በዚህ መሰረት ኢራን እስራኤልን እንዳላጥቃ ለመከላከል የሚሞክሩትን አሜሪካ፣ ዩናይትድ ኪንግደም፣ የኢዩ ሀገራት ወታደራዊ ጣቢያዎቻቸውንና መርከቦቻቸውን በቀጥታ ማጥቃት ጀምራለሁ ስትል ይፋዊ መግለጫ የሰጠች ሲሆን እንደሚታወቀው ሁሉም የተጠቀሱት ሀገራት የወታደራዊ ጣቢያና ባህር ኃይላቸው በአንድ ላይ ተከማችተው የሚገኙና የሚተላለፉበት በሚጢጢዋ የ120 ሚሊዮን ኢትዮጵያውያን ህልውና የኪራይ ወደባችን በሆነችው ጅቡቲ ነው። ኢራን እንዳለችውም ጅቡቲን በቀጥታ የጦር ቀጠና የምታደርጋት ከሆነ ያለ አንዳች ጥርጥር ሀገራችን ከዚህ ቀደም ባህር በር በማጣታችን ስንሰራፋ የነበረውን ከባድ አደጋ ይዞ ይመጣል። እንደ ምሳሌነት እንኳን ኢራን ጥቂት ሚሳይሎችን ተኩሳ የጅቡቲ ወደቦች ቢወድም አሊያን ጉዞዎች ቢደነቃቀፉ የህዝባችን ህልውና ከሆነው የእርሻ ማዳበሪያችን እስከ መድኃኒት እያንዳንዳችን ከምንጠቀማቸው የዕለት ተዕለት ፍጆታዎች እቃዎች እስከ ነዳጅ ወዘተ ሁሉም ነገር ወደ ኢትዮጵያ መግባቱ ይቋረጣል። በዚህም ለጥቂት ቀናት እንኳን ቢቋረጥ የሚያመጣው አደጋ ሊገለጽ የማይችለው ነውና አስፈላጊውን እርምጃ ለመውሰድ መዘጋጀት ከኢትዮጵያ በኩል ይጠበቃል። ወደ አሰብ ለአንድና ለመጨረሻ ጊዜ ጥሰን መውጣት ካለብንም እድሉን ለመጠቀም ከዚህ ጊዜ ውጪ የተሻለ የለም። ህዝባችን አይናችን እያየ እንዲራብና መድኃኒት እጦት እንዲያልቅ አንፈቅድም።